ያብዛው አንተ ነሽ አንቺ አሙሻት እንደ ዛሬ ቆንጆ ምግብ ሰርቻ ሳታጭ የምር ሙያሽን ዛሬ ነው ያየሁልሽ። ግን እኮ ለቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅተህ ነበር። አንቺ ትቀልጃለሽ አይደል? እልቅ ብር ካልሽ ላይ ቀር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል። እኔ የምልሽ 1000 ብርስ እንዴ የቤት አስቤዛ ገዛሁበት። እየቀለድሽ ነው? ምን ያስቃል? የምሬን እኮ ነው። አንቺ ያምሻል እንዴ? እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠሁሽ። እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ? አንቺ ያምሻል እንዴ? እንዴ ወላሂ ነው ተነግረሽ መሰኒ። እኔ እኮ ይሄን ብር የማመጣው ላቤን ጠብ አድርጌ ነው። ናይ እኮ ትርፍ ብር መስሎኝ እኮ ነው። ይሄ የምትበለውን ምግብ እኮ ነው የገዛው። ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ? እንዴ እቤት የለም ነበር። ምን እና ባይኖር ምን አገባኝ? አንቺ መቼ ነው የምትስተካከለው? ቁጭ በይ። አይንሽን ምን ደግሞ ልከለክኝ ነው? እኔ የሰራሁትን እኮ ነው የምትበላው። እና ልከለክኝ መሆኑ ነው? አዎ ከለክልሃለሁ። ማለት አላበዛሽውም? አላበዛሁትም። አነሰብሻ? ያብዛው አንተ ነሽ። አንቺ ያምሻል